አይ እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን በሰራሁት ቪዲዮ ላይ ትላንትና በሰራሁት ቪዲዮ ላይ አንዳንዶቹ እያመሰገናችሁኝ ነበር፣ አንዳንዶቹ ሰምተናል እያላችሁ ነበር፣ አንዳንዳችሁ ደግሞ ምን አገባን የኛ ሀገር ውስጥ ራሱ ስንት ችግር አለ ስትሉ ነበር። ኤኒዌይስ ወሬው ሁሉም ሰው እያወራበት ስለሆነና ጥንቃቄ እንድታደርጉ ማንን ተረስት ማድረግ እንዳለባችሁ እንዲገባችሁና የጓደኛ ዙሪያ ላይ ደግሞ እኔም ማውራት ስላለባችሁ ውስጣችሁን ማዳመጥ ስላለባችሁ ፓርትቱ ሰርቻለሁ ማለት ነው። ፓርትቱ ላይ የምሰራው ከላይ ማስቀምጣት እሷ ጋር የምሰራው ማለት ነው። ከዚህ በጎን ደግሞ ማስቀምጠው ፒክቸር ቪቫን የምትባለዋ ሴታፕ ያደረገቻት ለሞታ ማለት ነው። ትላንትና እየተባለ ነው እያልኩ ነበር። አሁን ደግሞ ተረጋግጧል። እሷ ሴታፕ እንዳደረገች ሞታ ማለት ነው። ምክንያቱም እሷ ቤት ከምትሰራው ላይቭን የዘጋቸዋል ልጅ ማለት ነው። ምንም ሳይሰማት እሷ ስትወርቅ የመደንቀጥ እሷን የመያዝ ምንም አልተሰማትም። የጥላቻ ፊት ነው የሚታይባት ነው የሚሉት እንግዲህ ቪዲዮ እየሰሩ ያሉ ሰዎች ማለት ነው። የጥላቻ ፊት እየታየባት እንኳን ሞተች አይነት ነገር ነው። ላይቭን ተነስታ ተርንዶፍ ያደረገችው እሷ ከቪቫን ጋር ስታወራ ነበረ። ምን እያለች ፈራው ሰውየው መጥቶ እኔን እንዳይገለኝ ስትል ቪቫን ምን ትላት ነበር? በስፓኒሽኛ ነው የተጻጻፉት እና በእንግሊዝኛ ተርጉሞት ነው ተለቀ ያለው ቲክታክ ላይ። ሰው ምን ትላታለች? ቪቫን ናቸው ያወሩ ነበረ እሷን እዛ አስቀምጦ ማለት ነው። ከዛ ምን ትላታለች? አይ ስልክሽን መዝጋት ነው የሚጠበቅብሽ፣ ስልክ አትጠቀሚ እሱ ሲመጣ እና ደግሞ ርቀሽ ተቀመጪ ከእሷ አጠገብ አንቺን አይነካሽም እያለች ስታበረታታት ነበረ። ጓደኛዋ ማለት ነው ቪቫን። ከዛ እሷ ስትሞት ማለት ነው እምዴትሊ ስሟን ቀየረች። ሄዳ ሶሻል ሚዲያ ላይ ስሟን ያቺ የምጠራት ስም አለ ጀለስ ስትሆንባት አንዳንዴ የምጠራት ባርቢ እያለች ትጠራታለች እና ባርቢ ብላ ሄዳ ስሟን ቀይራለች እያሉ ነው። ከዛስ ሴት አፕ አድርጎ ከተረስት እንድታገኝና ላይ እንድታምን ይሄ አሻንጉሊት የምትወደውን ነገር ማለት የምትወደውን አሻንጉሊት የምትወደውን ስታርባክስ ገዝቶ የላኩትም እራሷ ናት እየተባለ ነው። ከዛ ሶስተኛ ላይ የሚመጣው በጣም ስፔንሲቭ ጊፍት ነው፣ ግን ኢምፐርሰን በዴሊቨሪ አያስገርም። ፋንሽ ኢምፐርሰን አመጣለሁ ብሏል ልጅቷ። ከዛ ምን ስትል ነበር? ለምንድን ነው የሆነ ኮንፊውዝ የሆንኩት? ሌሎቹ በዴሊቨሪ ልቆ ይሄኛው ለምንድን ነው ኢምፐርሰን መጥቶ ሊሰጠኝ የፈለገው ስትል ነበር። አንዳንዴ ውስጣችን የሚለንን ነገር ውስጧ አውቆ ነበር የሆነ ነገር እንዳለ። ከተለቀቀው ቪዲዮ በስፓኒሽኛ የምታወራውን በእንግሊዝኛ ተርጉሞ ሰዎች እየለቀቁ ነው። ምን እያለች ነበረ እንዴ? ይሄኛው ለምን አምሶ ኮንፊውዝ ኢቭን ለማን ለቪቫን የምትባሏ ላይክ የቦይስ ሜልት ስትልክ ነበር ላይቭ ላይ ሆና ማለት ነው። ጓደኛው ቆይ የምትላት ስትሞት ማየት የምትፈልገው ማለት ነው። እሷ አወነ ሲዩ ሪያክሽን የምትለው ምንድን ነው? ላይክ ስትሞት ነው ማየት የፈለገችው። ቁጭ ብላ እያየቻት ነበረ። ሲተኮስባት ማየት ፈልጋለች ፊት ለፊት ማለት ነው የራሷ ጓደኛ። ሰው አንዳንዴ በአካባቢያችን የሆነ ነገር ፊሊንጋችን ጥሩ ካልሆነ ጥሩ ስሜት ካልተሰማን ስሜታችንን አንዳንዴ ማዳመጥ ጥሩ ነው፣ ውስጣችንን ማዳመጥ ጥሩ ነው ለማለት ነው ይህን ቪዲዮ የምሰራው ማለት ነው። ላይክ ከአንድም 3-4 ጊዜ ባይዘው ዘግቼ እወጣለሁ እያለች ነው እስከምትሞት ድረስ የጠበቀችው እና ስትሞት ሞተች። እነሱ ግን እሷ አጠገብ ቀጥራት የምትሰራ ራሱ እሷ አጠገብ ቁጭ ብላ እየሸጠቻት ነበረ። ከእሷ ጋር እያወራች ቀን ላይ ቪዲዮ ቀን ነው የጀመሩት እና ሲሰሩ ሲስቁ ሰውን ሲያስከፍሉ ቴንኪ ስሉ ነበር እና ግን ላይክ እንደምትሞት ታውቅ ነበረ። ከሚገርማችሁ ማለት ነው አጠገቧ ቁጭ ብላ ቴክስት ትተራረግ ነበር ከጓደኛዋ ጋር። ጓደኛዋ ደግሞ ቪቫን የምትባለው ሁለቱንም ፎቶዎችና ቴክስት ሜሴጆችን አስገባላቸዋለሁ እዚህ ጋር ከኤክስ ቦይፍሬንዷ ጋር ተስማምታ ነው እንዲያደረገቻት ማለት ነው። ስለምትቀናባት ልጁታ በብዙ ነገር ስለምትበልጣት ስማርት ስለሆነች ቆንጆ ስለሆነች ብዙ ሰው ስለሚወዳት ትቀናባት ነበር። ሌላ ደግሞ ድክመታችሁ ለጓደኛ ለማውራት ልጅቷ ከቤት ወጣለች። ከቤተሰቦቿ ጋር አትኖርም ነበረ። ከእናቷ ጋር ብዙም ግንኙነቷ ጥሩ አልነበረው ማቿ ማለት ነው። ያን ነገር ደግሞ እቺ ጓደኛ ታውቃለች። አንዳንዴ በፋሚሊ ያለንም ድክመት ራሱ ለባዳ ለጓደኛ ብላችሁ ብዙ ድክመታችሁን ሰዎች ጋር አለማሳወቅ እሱ ራሱ ሊጎዳችሁ ይችላል እና እኔ ልላችሁ ነው። እኔ በቀደም እንደውም እየተባለ ነው ስል ነበር። ኦልሬዲ አሁን የወጡት ነገር ከሞተች በኋላ ደግሞ ሂዳ ከፖሊስ ጋር ሂዳ ምንም አይመስላትም፣ ቁማ ነው የምታየው ማለት ነው። እና ምንም ቪዲዮን እንዳለ ሰው እያወጣ እየሰራ ነው። እኔ ደግሞ አንድ ነገር ሲከታተል ላይክ ቲክታክ ታውቃላችሁ ደጋግሞ ስለሚያመጣ በደንብ ያሳየኛል። በጣም ስላዘንኩኝ ስለተሰማኝ እያየው ነው እየሰማው ነው። በየጊዜው ማየው አዳዲስ ነገር ስለሷ በጣም ልቤ ነክቶኛል። ይሄ ሁሉ ያደረሳት ምንድነው? ተረስት ማድረጓ ማመኗ፣ ጓደኛዋ ማለት ነው። አጠገባችሁ ያለ ሰው የሆነ ነገር ማድረግ ሲጀምር ውስጣችሁ
እኔ እንደናንተ እንደዚሁ ነበርኩኝ። እንደሷ ሜቢ እኔ አንዷ ልሆን የምችል ሰው ነው። ያጠገቤ ሆኖ ማንንም አላይም አላነብም። ውስጤ ራሱ ጥሩ አይደለችም ብሎ እየነገረኝ ከራሴ ጋር የምጣላ አይነት ሰው ነው። ግን ውስጣችንን ማዳመጥ ጥሩ ነው። አንዳንድ ጓደኞች ቅናተኛ ጓደኞች ማለት ነው። በጣም መልካም በጎ ጥሩ ጥሩ ጓደኞች አሉ በህይወት እግዚአብሔር ይመስገን። እንደዛም ደግሞ መጥፎ ጓደኞች እኔን ሊያጠፉ እኔም መሆን የሚፈልጉ እኔም ባይሆኑ ደግሞ አንድ ቀን የሚያጠፉ ሰዎች አጠገቤ ነበሩ። እግዚአብሔር ባያነሳልኝ ኑሮ ማለት ነው። ስለዚህ አንዳንድ ጊዜ አጠገባችንን ያለን ነገር ስሜታችን ውስጣችን የሚነግረን ፊልም የምናደርገውን ነገር ማዳመጥ አለብን ለማለት ነው ይህን ቪዲዮ የሰራሁት። በጓደኛዋ ተበልታችን የመሰለች አበባ ወርቅ የምታምር ከሼፕ ሼፕ ከመልክ መልክ ከስማርት ስማርት ከቢዝነስ የምትሰራ ልጅ ክልብ አድርጎ ገሏት። አሁን እሷ እንግዲህ ህይወቷን እንጆ እያደረገች ነው። ሰውየው ታስሯል፣ ግን ምንም አያደርግም። በእሷ የተነሳ ግን ሳይ ሜክሲካን ውስጥ ብዙ ሴቶች ይገደላሉ በእንደዚህ አይነት በኩል ማለት ነው። የተለመደ ነው። በዚህ አመት ራሱ ወደ ብዙ ሴቶች ናቸው የተገደሉት። በየጊዜው ይገደላሉ። ግን የእሷ ላይቭ ላይ ስለሆነ እና ፌመስ ስለሆነች ነው ያወቅነው ማለት ነው። ኤቭሪዌር ሴቶች እየተጠቁ ነው። በጓደኛ በሚያምኑት ሰው በሚወዱት ባል ቦይፍሬንድ። በጣም የሚያሳዝን ታሪክ ነው እና ይሄ ደግሞ ልብን ይሰብራል። እግዚአብሔር ምሕረቱን ያውርድልን እላለሁ ባይ